ይስጥልኝ ውድ አድማጭ ተመልካቾቼ እንኳን ወደ ግሎባል አይ ኒውስ የዜና ክፍል በሰላም መጣችሁ እላለሁ። አሁን ወደ ማቅረብላችሁ ዝርዝር ዘገባዎች አልፋለሁ። ርዕሰ ዜናዎችን እንደሚከተለው አቀርባለሁ። በኢራን ላይ አዲስ የአሜሪካ እስራኤል ጥቃት በሳምንት ውስጥ ሊሰነዘር ይችላል መባሉ፣ የአሜሪካ ኢራንን በቅርበት ለመከታተል ሰላይ ድሮን ወደ ኦማን ባህረ ሰላጤ ማንቀሳቀሷ፣ የኢራንን ቀሳውስት በትራምፕና በኔታንያሁ ላይ የሞት ፍርድ ፈትዋ ማውጣታቸው፣ ኢራን ከአሜሪካና ከእስራኤል ጋር መተባበር በሞት የሚያስቀጣ ሕግ ማጽደቋ፣ በመጨረሻም እስራኤል የዮርዳኖስ ድንበር ደህንነት ማጠናከሯን እና የመሳሰሉትን ዜናዎች በዝርዝር ይዤ እቀርባለሁ። ከሰዓቱ ዜና ጋር እኔ ክንዴ ነኝ። ወደ ዝርዝር ዜናዎቹ ስገባ በኢራንና በእስራኤል መካከል ሰኔ 24 የጀመረው የወቅቱ የተኩስ አቁም ስምምነት ቴልአቪቭ እና ዋሽንግተን ኃይላቸውን አሰባስበው በቅርቡ ጥቃታቸውን እንዲቀጥሉ የተሰጠ አጭር ጊዜ ብቻ መሆኑን አንድ ከፍተኛ የኢራን ምሁር አስጠነቀቁ። በቴሄራን ዩኒቨርሲቲ የፖለቲካ ሳይንስ ፋካልቲ ኃላፊ የሆኑት የኢብራሂም ሞታቂ በኢራን መንግስታዊ ቴሌቪዥን ላይ ባስተላለፉት መልእክት አዲስ የአሜሪካ እስራኤል ጥቃት በቴሄራን ላይ በአንድ ሳምንት ውስጥ ሊፈጸም እንደሚችል ተናግረዋል። ሞታቂ እንዳሉትም ያሉት መረጃዎች እንደሚያመለክቱት እስራኤል በአሜሪካ ድጋፍ በኢራን ላይ የምታደርገውን አስደንጋጭና አውዳሚ ወታደራዊ ዘመቻ ቢበዛ በአንድ ሳምንት ውስጥ ትቀጥላለች ሲሉ የገለጹ ሲሆን እስራኤልና የአሜሪካ የተኩስ አቁሙን እንደገና ለመደራጀትና የራሳቸውን አንድ ዘዴ ነው የሚመለከቱት ብለዋል። በተመሳሳይ የኢራን እስላማዊ አብዮታዊ ጥበቃ ጓድ ጀነራል የነበሩትና አሁን የፓርላማ ብሔራዊ ደህንነት ኮሚቴ አባል የሆኑት እስማኤል ካውሳሪ አሁን የምንገኘው በጊዜያዊ የጦርነት ማቆም ምዕራፍ ላይ ነው፣ ውጊያውን መቼ እንደሚቀጥሉ መወሰን የሌላኛው ወገን ፈንታ ነው ሲሉ ተናግረዋል። ወደ ሁለተኛ ርዕሰ ዜናችን ስናልፍ አሜሪካ ኢራንን በቅርበት ለመከታተል ሰላይ ድሮን ወደ ኦማን ባህረ ሰላጤ ማንቀሳቀሷን የተዘገበ ሲሆን በዜና ምንጮች ይህም በእንዲህ እንዳለ አሜሪካ በኢራን ላይ ለሚኖራት ክትትል እንዲያግዛት አንድ ዘመናዊ የሰላይ ድሮን ወደ ኦማን ባህረ ሰላጤ ማንቀሳቀሷን ተሰምቷል። የአሜሪካ የባህር ኃይል ኤኢ 7814 የጅራት ቁጥር ያለው ኤምኪው ፎርሲ ትዕይንተን የተሰኘው የስለላ አውሮፕላን ከፐርሺያ ባህረ ሰላጤ ወደ ኦማን ባህረ ሰላጤ ማንቀሳቀሷን የተዘገበው እንግዲህ ሰኔ 29 ላይ በኤክስ ማህበራዊ ሚዲያ መድረክ የወጣው መረጃ እንደሚያሳየው ድሮኑ ከ46000 ጫማ ከፍታ ላይ ሆኖ የሆርሙዝ የባህር ወሽመጥ ጨምሮ አብዛኛውን የባህረ ሰላጤውን ክፍል መቆጣጠር ይችላል የሚችል መሆኑ ነው የተዘገበው። ይህም የአሜሪካ የፐርሺያ ባህረ ሰላጤ ብቻ ሳይሆን ስልታዊ የንግድ መስመር የሆነውን የሆርሙዝ የባህር ወሽመጥን እንድትቆጣጠር ያስችላል ነው የተባለው። እንግዲህ ኢራን ቀደም ሲል በአሜሪካና በእስራኤል በኒውክሌር ጣቢያዎቿ ላይ የሚሰነዘረው ጥቃት ምላሽ ለመስጠት የሆርሙዝ የባህር ወሽመጥን እንደምትዘጋ መዛቷን ይታወሳል። ወደ ሌላኛው አድማጭ ተመልካቾች ርዕሰ ዜናችን ስናልፍ ኢራን ቀሳውስት በትራምፕና በኔታንያሁ ላይ የሞት ፍርድ ፈትዋ ማውጣታቸው የተዘገበ ሲሆን በሌላ አነጋጋሪ ዜና ደግሞ አንድ ከፍተኛ የኢራናዊ የሃይማኖት አባት በዶናልድ ትራምፕና በቢንያም ኔታንያሁ ላይ እንደ ፈትዋ የተተረጎመ የሞት ፍርድ ጥሪ አቅርበዋል። ግራንድ አያቶላህ ናስር ማካሪም ሺራዚ ሰኔ 29 ላይ ባስተላለፉት መልእክት የእስልምናን ኡማ መሪዎች የሚያስፈራራና በዛቻው መሰረት የሚንቀሳቀስ ማንኛውም ስርዓት ወይም ግለሰብ እንደ ሙሃሪብ ይቆጠራል ብለዋል። ይሄ ማለት ነው የእስልምና ኡማን መሪዎችን የሚያስፈራራ ወይም ደግሞ ዛቻ በእነሱ ላይ የሚያደርስ የሞት ቅጣት እንደሚያስቀጣ ነው። እንግዲህ
በኢራን የሚነገረው። እንግዲህ በሺያ የእስልምና ሕግ ሙሐሪብ ማለት የትጥቅ አመፅ ሽብርተኝነትን ወይም ደግሞ በማህበረሰብ ውስጥ ፍርሃትን፣ ውከትን የሚፈጥር ሰው ሲሆን ቅጣቱም የሞት መሆኑን ነው እንግዲህ የሚያሳየው። ይህ የመግለጫ የወጣው የአሜሪካው ፕሬዝዳንት ትራምፕ በአሊ ካሚኒ ላይ በቅርብ ለሰነዘሩት የጥላቻ ንግግር ምላሽ ነው የሚባለው። ትራምፕ ቀደም ሲል ከአስቀያሚና አሳፋሪ ሞት አድኛቸዋለሁ በማለት ካሚኒን ከእስራኤልና ከአሜሪካ ጥቃት መታደጋቸውን መናገራቸውን ይታወሳል። በተመሳሳይ የኢራኑ አያቶላህ መሪ ሐመዲን እና የኢራቁ ግራንድ አያቶላህ አሊ ሲስታኒም በተመሳሳይ መልኩ እንደ ፈትዋ የተተረጎመ መግለጫቸውን አውጥተዋል። ወደ ቀጣዩ ርዕሰ ዜናችን ስናልፍ ኢራን ከአሜሪካ እና ከእስራኤል ጋር መተባበር በሞት የሚያስቀጣ ሕግ ማጽደቋ የተሰማ ሲሆን የኢራን ፓርላማ ሰኔ 31 ቀን ከእስራኤል ከአሜሪካ ወይም ከጥላቻ ቡድኖች ጋር ለሚተባበሩ የሞት ቅጣት የሚያስገድድ አዲስ ሕግ አጽድቃለች። ሕጉ ከእስራኤል ወይም ከአሜሪካ ጋር መተባበርን በምድር ላይ ሙስና በማለት የፈረጀ ሲሆን ይህም በሞት የሚያስቀጣ ወንጀል ነው ተብሏል። እንግዲህ አድማጭ ተመልካቾቻችን ይሄ ማለት ነው ኢራን ያጸደቀችው የሞት ሕግ ከአሜሪካና ከእስራኤል ጋር የሚተባበር ሰው ልክ ሙስና እንደፈጸመ ሰው ነው እና ቅጣቱም ያው የሞት ፍርድ እንደሆነ ነው እንግዲህ እዚህ ጋር የሚያሳየው። በተጨማሪም የእስራኤልን ለማጽደቅ፣ ለማጠናከር፣ ለማደራጀት ወይም ህጋዊ ለማድረግ የሚደረግ ማንኛውንም የደህንነት፣ ወታደራዊ፣ የኢኮኖሚ፣ የፋይናንስ እና የቴክኖሎጂ እርምጃ በወንጀል እንደሚያስጠይቅ ተደንግጓል። ወደ መጨረሻው ርዕሰ ዜናችን ስናልፍ እስራኤል የዮርዳኖስን ድንበር ደህንነት ማጠናከሯ ተዘግቧል። እንግዲህ በመጨረሻም በእስራኤል ከዮርዳኖስ ጋር ያላትን የምስራቅ ድንበር ደህንነት በከፍተኛ ሁኔታ እያጠናከረች መሆኑን እስራኤል ሃዮም ዘግቧል። ይህ እርምጃ የተወሰደው ከኢራን ሊመጣ ይችላል በተባለ ስጋት ሲሆን የእስራኤል መከላከያ ሰራዊት ዋነኛ የስጋት የሚመጣው ከዚህ አቅጣጫ እንደሆነ እንደሚያምን ሪፖርቱ ጠቅሷል። የእስራኤል ጦር ኢራንን ዮርዳኖስን ለማተራመስ እና የራሷን የውክልና የጦር ኃይል ለማስፈር ሀገሪቱ ውስጥ የኃይል መዋቅሮቿን ለመመስረት እንደምትፈልግ ያምናል። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ ያለን ዜና ይህንን ይመስል ነበር። በቀጣዩ ጉዳዮችን እየተመለከተ ለእናንተ የምናቀርብ ለአድማጭ ተመልካቾቻችን የምናቀርብ ይሆናል። ዜናችን ስለሰማችሁ እናመሰግናለን። ዜናችንን ሼር፣ ላይክ፣ ኮሜንት ማድረግን አትርሱ። ሳብስክራይብ ማድረግን አትርሱ። ስላዳመጣችሁ እናመሰግናለን። ታንኪዩ